አይናገርም። አንቀጽ 2 ንዑስ አንቀጽ 4 ላይ ኦንላይን ሚዲያ ነው የሚለው። ዌራስ ፕሮክላሜሽን 1185 ይሄ የሄት ስፒች የጥላቻ ንግግር ለመከላከል የወጣው አዋጅ ላይ ሶሻል ሚዲያ ይላል። አሁን በሕግ ቋንቋ ቴክኒካሊ እነዚህ ነገሮች አይናበቡም። ሕጎች ከትርጉሙ ራሱ ስንነሳ ሕጎች በተናበበ መልኩ ስራ ላይ ሲወጡም ጥናት ሲሰሩም በተናበበ መልኩ ቢሰሩ ቢጻፉ ለትርጉም ክፍት አይሆኑም። ምክንያቱም ተቋማቶች የሚዲያ ባለስልጣን አለ፣ ሌሎች ደግሞ የፍትህ አካላት እዚህ ውስጥ ሚና አላቸው። በሄት ስፒችን ዲስኢንፎርሜሽንን በአጠቃላይ ሚዲያም ይሁን በሶሻል ሚዲያ ለመቆጣጠር ለመከታተል ሚና ስላለ